ምንም መልስ አልሰጠችም። ወንጌሉ ላይ ምንም አለች አይደል? ዝም ምን ያለችው? እህቷ መታ ስትከሳት አንድ መልስ አልሰጠችም። ለምን? የምትሰማው ቃለ እግዚአብሔር ውስጧን ጸጥ አድርጎታል። ይገርማል። ክስ የማይሰማ ትሆናለች። ለጸሎት ጊዜ የምናጣበት ጊዜ እኮ አለ። ጸሎት ለማድረግ ጊዜ የምናጣ አንዳንድ ሰው ቤተ ክርስቲያን ሄዶ ስብሰባ ተሰብስቦ የሚወጣ ሰዋል። ቤት ሄዶ የቤቱን ባለቤት ሳያናግር እግዚአብሔርን ሳያናግር ብፁዕ አቡነ ሽኖዳ የተባሉ አባት በረከታቸው ይደርብን ምን ብለዋል? እስከ ዛሬ የእግዚአብሔርን ቤት አገለገልኩ፣ የቤቱን ጌታ ማገለግለው መቼ ይሆናል? ቤትህን አገለገልኩ። አንተም መቼ ነው ማገልገል የምጀምረው? እሱ የሚገለገለው ሰውነትን ቅዱስና ንጹሕ መስዋዕት አድርገህ ስታቀርብ ስለሆነ ነው። ለአይምሮ የሚመች አገልግሎት የሚለው ቅዱስ ጳውሎስ ሮሜ 12 ላይ ይህንን እና አገልግሎት ስለበዛባት ባከነች። ይሄ ለብዙዎቻችን ነው። በቤተ ክርስቲያን በተለያየ ኃላፊነት ላይ እንገባና አንዱን ስትለው ሌላውን ስትለው መንፈሳዊ ሕይወት እየዛለ ንስሐ ግቡ ትላለ፣ ንስሐ ገባም፣ ሥጋው ደሙ ተቀበሉ ትላለ፣ አትቀበልም። የአንተ ሕይወት እየዛገ እየቆሸሸ ሌላው በአንተ አገልግሎት እየጸዳ ይመጣል። ልክ እንደ መታጠቢያ ገንዳ ቆሻሻ መታጠቢያ ገንዳው ሰዎች ገብተው ይታጠባሉ። በእነሱ መንጻት ግን ገንዳው ምን ይላል? ይቆሸሻል። በእኛ በተናገርነው ሰዎች ንስሐ እየገቡ እኛ ባገለገልነው ሰዎች እየተጠቀሙ እኛም ማንጠቀምበት ጊዜ አለ። ከዚህ ይሰውረን። እንደ አይሁድ መሆን አይሁድ አሁን የተወለደ የአይሁድ ንጉሥ ወዴት ነው ተብለው ሲጠየቁ አድራሻ የጠቆሙት እነሱ ነው። በዛ ጋር ብትሄዱ እንደዚህ ታገኙታላችኋል። እነሱ ግን ሄደው ለክርስቶስ አልሰገዱ። መንገድ ጠቋሚ የሆነን የምንቀር ሰዎች አለ። በአገልግሎት ብዛት መባከን። ቅዱስ አምብሮስ የተባለው የቤተ ክርስቲያናችን አባት የኖህ መርከብ ሲሰራ ይላል የሰሩት በጣም እንግዲህ እንደምታውቁት የኖህ መርከብ ይህን አዳራሽ ቢበልጥ እንጂ የሚያንስ አይደለም፣ በጣም ትልቅ ነው። እና የኖህ መርከብ ሲሰራ የቀን ሰራተኞች ነበሩ ይላል፣ የሚያቀብሉ ከስር ሚስማር የሚያቀብሉ እንጨት የሚያቀብሉ። በጥፋቷ ጊዜ ግን እነዚያ ሰራተኞች ድነዋል? አልዳኑ። መርከቧን ሰርተው አልዳኑ። ቤተ ክርስቲያንን ሰርቶ ከመኮነን እግዚአብሔር ይሰውራል። እኔ ነኝ እኮ የሰራሁት ይህንን ሕንፃ፣ እኔ ነኝ እኮ ያገለገልኩት ብለህ ባክነ ልቀር ትችላለህ። እና ማርታ አገልግሎት ስለበዛባት ባከነ ይችላል። ከዚያ ምን ሆነች? ወገቧን ይዛ መጣቻ እህቷን ልትከስ። ጌታ ሆይ እኔ ብቻዬን ስለፋ እህቴ ስትተወኝ አይገድህምን አለች። በቀጥታ እህቷን ነይ ብላ ጠርታ እንዴ አንቺ እኔ ብቻዬን ስደክም እንደው ምንም አይመስልሽም? ነይ አግዥኝ እንጂ ማለት ትችል ነበር። ቀጥታ አልተናገረችም። ማሳጣት ነው የፈለገችው። ወገቧን ይዛ ክርስቶስ ፊት እህቷን ከሰሰች። ሰው ቃለ እግዚአብሔር ሲጎለው አሽሙረኛ ይሆናል። ይገርማቸው፣ ከሳሽ ይሆናል። በቀጥታ አይናገርም። ሰው ላይ ችግር ካለበት ጠርቶ ይህን ነገርህን እኮ ብታስተካክል ጥሩ ነው አይልም። በአደባባይ ማዋረድ ያምረዋል። ሰው ፊት ማሳጣት። እኔ ጥሩ ነኝ፣ እኔ አገልጋይ ነኝ፣ እሷ ግን ቁጭ ብላ አይገድህም። እኔ ምግብ ስሰራ እሷ ትሰራ። በቤተ ክርስቲያን አገልግሎት እንደዚያ እኛ እንዲየለፋን እነገሌ እንዲያ አላደረጉም ማለት የሚጀመረው ውስጥ ቃለ እግዚአብሔር ሲጠፋ ሲጎድል ነው። እህቷን ከሰሰቻት። ክርስቶስ ምን አለ? ማርታ ማርታ ስለ ብዙ ነገር ትጨነቂያለሽ፣ ትታወቂያለሽ። የሚያስፈልገው ጥቂት ወይም አንድ ነገር ነው። ማርያምስ የማይቀሟትን በጎ ዕድል መርጣለች። እዚህ ላይ ማርታ ምን ተጠቀመች በመማሯ ካላችሁ፣ እህቷ መታ ወገቧን ይዛ ስትከሳት እኔ እንዳንቺ እኮ ወጥ መስራት አቅቶኝ አይደለም፣ ቃሉ ይበልጣል ብዬ ነው። ቁጭ ብሎ መማር ይሻላል አላለች። ምንም መልስ አልሰጠችም። ወንጌሉ ላይ ምንም አለች አይደል? ዝም ምን ያለችው? እህቷ መታ ስትከሳት አንድ መልስ አልሰጠችም። ለምን? የምትሰማው ቃለ እግዚአብሔር ውስጧን ጸጥ አድርጎታል። ይገርማል። ክስ የማይሰማ ትሆናለች። ቃለ እግዚአብሔር ውስጥ ሲገባ የክርስቶስ ትምህርት ነው። ልብ አድርጉ። ቃል በቃል እየሰማችሁ ያለ የራሱ የመድኃኔዓለም ክርስቶስ ትምህርት። እኛ የምናስተምረውን ኃጢአተኞቹ የምናስተምረውን ቁጭ ብላችሁ ትሰማላችሁ። ክርስቶስ ሲያስተምር መስማት እንዴት ያለ ነው! በእውነት ክርስቶስ እኮ ሲናገር የራሱ የእግዚአብሔር ቃል ነው፣ የሚሰራ ቃል ነው። ሙቱን ውጣ ሲለው ከመቃብር ይወጣል። ብፁዕ ቅዱስ አቡነ ሽኖዳ ምን ብለዋል? እንደው ዛሬ ዓለሙን ያጥለቀለቀው ቴፕ ሪከርደር ድምፅ መቅረጫ ምን ነው ክርስቶስ እዚህ ምድር ላይ በነበረ ጊዜ በኖረ ኖሮ ድምፁን ተቀርጾ በሰማነው ኖሮ አለ። ስንት ሙት እናስነሳበት ነበር። ጌታ ሆይ ወደ አንተ መጣ ዘንድ እዘዘኝ አለ ጴጥሮስ። ና አለው። ባህር ላይ ሄደ። ስንት ባህር እንሻገር ነበረ ድምፁን ብንሰማው። ያንን ቃል እየሰማች ስለነበር
የክርስቶስ ቃል በሰማችበት ጆሮዋ የእህቷን ክስ መስማት አልቻለም። አሁን እኛ ሌሎች ሲከሱን በጣም ቶሎ አራስ ነብር የምንሆነው ለመሰላችሁ ቃለ እግዚአብሔር ውስጣችን ስለሌለ ዝም አለች። ግን እንደው ዝም ብላ በሆዷ እየተጉረመረመች ሊሆን ይችላል። አንዳንዴ አሁን እኛ ሰው ሲናገረን ዝም እንላለን፣ ግን ሆዳችን ዝም ይላል። እየሰማችሁ ነው? በሆዳችን ዝም እንላለን። አንዳንዴ ሰው ሲሳደብ ዝም እንልና በሆዳችን ብዙ ክፉ ንግግር እንናገር። ይሄ የሚታወቀው መቼ ነው? ሌላ ቀን ድጋሚ ስንጣላ ባለፈውም ትቼል ነበረ እንላለን። ከዛ እያወጣን ከፋይል መሰዳደብ እንጀምራለን። ማርያም ግን አፏ ብቻ አይደለም ዝም ያለው ልቧም ነው። አባታችን አባ ሕርያቆስ በመንፈስ ቅዱስ ተቃኝቶ ይህን ብሏል። ናጥሪ እንከ አርምሞ ወትዕግሥተ ከመ ማርያም። እንግዲህ እንደ ማርያም አርምሞንና ትዕግሥትን ገንዘብ እናድርግ። ምንና ምንን? አርምሞ የአፍ ነው፣ ትዕግሥት የልብ ነው። ልቧም ለካ ጸጥ ብሏል። አያችሁ፣ ሰው መንፈሳዊ ሕይወት ውስጥ ሲሆን ሰው ሲሰድበው ምንም አይሰማው። ቅዱስ አባታችን ዮሐንስ አፂር ወይም አጭሩ ዮሐንስ የምንለው በአንድ ወቅት እንደዚህ ጉባኤ ላይ እያስተማረ አንድ መነኩሴ ይቀናበታል እና ይመጣል። መጥቶ በቃ ሰው ፊት እየወጣ ትታያለህ፣ ስጋህን እንደ ጋለሞታ እየሸጥክ ነው አለው። ጋለሞታ ብሎ ሰደበው። ሲሰድበው ቅዱስ ዮሐንስ ምን አለ? ከላይ አይተኸኝ እንዲህ ያልከኝ ልቤን ብታይ ኖሮ ከዚህ የበለጠ ትሰድበኝ ነበር። ከዛ ደቀ መዛሙርቱ ገረማቸው። አባታችን እንዲህ ሲያዋረደ ሰው ፊት ምንም አልተሰማም አለ። አልተሰማኝም፣ ባይሆን ያዘንኩት አለ ወንድሜ እኔን በመሳደብ ኃጢአት ውስጥ ገባ ብዬ ነው። በእውነት በረከቱን ያሳድርብን። ሰው ቃለ እግዚአብሔር ውስጡ ሲኖር ስድብ አይሰማው፣ ቢታች ቢታማ ምንም አይመስለው። ውግረተ አይባን ይመስለው ሐሰረ ይላል አባ ጽጌ ድንግል እመቤታችንን በማይሌተ ጽጌ ሲያመሰግናት አበባ አሁን አንዳንዴ አበባ ከመልኩ ከውበቱ ባሻገር ስታሸቱት መዓዛው ጥሩ ነው አይደል? ምን ይላል? በመዓዛ በአበባሽ በክርስቶስ በፍቅሩ መዓዛ የሰከረ ሰው ይላል ጽጌሽን ወይም አበባሽን ክርስቶስን ያሸተተ ሰው ውግረተ አይባን ይመስሎ ሐሰረ ድንጋይ ቢወረወርበት እንኳን ገለባ የተነሰነሰበት ይመስለዋል። እሳተኒ ማየባይር ቆሪራ እሳት ደግሞ ቀዝቃዛ ውሃ የፈሰሰበት ይመስለዋል። እስጢፋኖስ ክርስቶስን እያየ ነው አይደል ሲወገር ምንም ያልመሰለው። ቅዱስ ያሬድ ጦር እየወጋው አይደል ምንም ያልመሰለው። አሁን እኛ ሲነኩን አራስ ነብር የምንሆነው ቃለ እግዚአብሔር ውስጣችን ስለሌለ ነው። በእውነት በማርያም ልቡና የገባ ቃለ እግዚአብሔር በሁላችን ልቡና ያስገባልን። መማር ያስፈልጋል አያስፈልግም? የማይቀሟት ምን አይነት እድል አለ? በጎ እድል አለ። እንግዲህ የመማርን ጥቅም ያው ድኅረ ግቢ ጉባኤ ስለሆነ ነው ይህንን ርዕሰ ጉዳይ ያነሳሁት። ማርያምና ማርታን የምናገኛቸው ዮሐንስ ወንጌል ላይ ከዚህ በኋላ 2 ጊዜ እናገኛቸዋል። ክርስቶስ ወደ ማርያምና ወደ ማርታ ቤት የመጣው 3 ጊዜ ነው። ሰፈራቸው የመጣው ወደ ቢታንያ፣ አንደኛው አሁን ያነበብነው የወንጌል ክፍል ነው። 2ኛ ጊዜ የመጣው ደግሞ ለለቅሶ ነበረ። ካስታወሳችሁ ማን ሞቶ? አልዓዛር ሞቶ። አልዓዛር የዮሐንስ ወንጌል ምዕራፍ 11 ላይ እንደ ሞተ መጀመሪያ እንደታመመ ላኩበት። ጌታ ሆይ የምትወደው ታሟል ብለው ላኩበት ይላል። ለታመመ ሰው የምናደርገው ጥልቅ ጸሎት ነው። ጌታ ሆይ የምትወደው ምን ብሏል? ታሟል። ክርስቶስ ቆየ 4 ቀን። በ4ኛው ቀን መጣ። እንግዲህ አይሁድ ልክ እንደኛ ድንኳን ጥለው አለዚያም ምኩራብ ውስጥ ለቅሶ ያደርጋሉ። እንደዚህ ብዙ ሕዝብ ሆነ እና ቤቱ በሙሉ በሰው ተሞልቷል። 4ኛ ቀን ነው። ሰው በሰው ሆኗል። ክርስቶስ ወደ ቢታንያ መጣ። ሲመጣ ይላል ማርታም በውጭ ተቀበለችው ይላል። እየሰማችሁ ነው? ማናት በውጭ የተቀበለችው? በቃ ማስተናገድ የለመደ ሰው እኮ አይቀመጥም። ውጭ ወጥታ ተቀበለችው። ማርያምም ከእንግዶች ጋር ቁጭ ብላ ነበር ይላል። ሊያጽናኑ ከመጡ አይሁድ ጋር አብራ ቁጭ ብላ ነበር። ቀድማ ወጥታ የተቀበለችው ማርታ ነበረች። ማርታ ጌታን እንዳየችው እየጮኸች አለቀሰች። ጌታ ሆይ አንተ በዚህ ኖረ ቢሆን ኖሮ ወንድሜ ባልሞተ ነበር አለች። ለክርስቶስ አንተ እዚህ ኖረ ቢሆን ኖሮ ይባላል? እሱ የሌለበት ቦታ አለ? አምላክነቱን አለማወቋ ነው። እንግዲህ አንተ በዚህ ኖረ ቢሆን ወንድሜ አይሞትም ነበር አለች። እምነትም አለው። አንተ ኖረ የማትፈውሰው በሽታ የለም ነበር፣ ሞት አያሸንፈውም ነበር ነው። ጌታ ሆይ አንተ በዚህ ኖረ ቢሆን ወንድሜ ባልሞተ ነበር አለችው። ክርስቶስ ምን መለሰላት? ወንድምሽ ይነሳል አላት። ወንድምሽ ምን ይላል? ይነሳል አላት። አዎ ጌታ ሆይ በትንሣኤ ዘጉባኤ ሙታን ሁሉ ሲነሱ እሱም እንደሚነሳ አምናለው አለችው። መቼ? በዕለተ ምጽአት ዳግም ልትፈርድ ስትመጣ ሰው ሁሉ ሲነሳ እንደሚነሳ አምናለሁ አለችው።
ክርስቶስ ምን አላት? ትንሣኤና ሕይወት እኔ ነኝ። ያኔ መጥቼ የማስነሳው እኔ ነኝ፣ አሁንም የማስነሳው እኔ ነኝ። እንደማስነሳው ወይም ላስነሳው እንደምችል ታምኛለሽ ወይስ አታምኝም አላት። ማርታ መለሰች፣ የእግዚአብሔር ልጅ እንደሆንክ አምናለሁ አለችው። ጥያቄውንና መልሱን ልብ አድርጋችሁ ይዩት። የጠየቃ ምንድን ነው? ወንድምሽን እንደማስነሳው ታምኛለሽ ሲላት ምን ብላ መለሰች? የማን ልጅ እንደሆንክ። ከአንበሳና ከነብር ማን ነው ጀግና ስላችሁ ዝሆን ትልቅ ነው ይባላል ወይ አንበሳ ወይ ነብር ነው አይደለም? ጥያቄውን እየሸሸች እኮ ነው። ልብ አድርጉ። እንደማስነሳው ታምኛለሽ አላት። የእግዚአብሔር ልጅ እንደሆንክ አምናለሁ አለች። የእግዚአብሔር ልጅ እንደሆንክ አምናለሁ ያሉ እኮ እነ ጴጥሮስ ተመስግነዋል አይደል? አንተ አለት ነህ፣ በዚች አለት ላይ ቤተ ክርስቲያኔን። ማርታን ግን አንቺ አለት ነሽ አላላትም። ለምን? የመለሰችው ትንሣኤውን ባለማመን ስለሆነ ማለት። እንደማስነሳው ታምኛለሽ አላት። የእግዚአብሔር ልጅ እንደሆንክ አምናለሁ አለችው። ጣለችውና ሄደች፣ ወደ ለቅሶ ቤቱ ገባችና ይላል እህቷን ማርታን በስውር ጠራቻት ይላል። በደንብ አስተውሉ። ወንጌል አስደናቂ መጽሐፍ እኮ ነው። በምን ጠራቻት? በስውር ጠርታ መምህሩ መጥቷል ይጠራሻል አለቻት። ቅድም ለማሳጣት ሲሆን እኔ እንድሠራ እህቴ ስትወኝ ብቻዬን አይገድህምን ለማለት ወገቧን ይዛ መታ ክርስቶስ ፊት ያዋረደቻት። አሁን ግን ክርስቶስ መጥቷል ለማለት እህቷን በምን ጠራቻት? በስውር። ለምን መሰላችሁ? በዚያ ለቅሶ ቤት በጣም ብዙ ጸሐፍት ፈሪሳውያን መጥተዋል፣ አይሁድ። ስለዚህ የክርስቶስ ተከታዮች መሆናቸውን እንዲያውቁባቸው አልፈለገችም። አፈረችበት። እምነቷ ገና ነበር። ስለዚህ በስውር ጠራቻት። መምህሩ መጥቷል ይጠራሻል አለቻት። ማርያም ግን አልቻለችም። ብር ብላ ከለቅሶ ቤቱ ወጣች። ሰው ደግሞ መቃብር ጋር ሄዳ ልታለቅስ ነው ብሎ ተከትሏት አብሮ ወጣ ይላል። ወደ ማርያም ከመጡት ብዙዎቹም በክርስቶስ አመኑ ይላል። ይህን ቃል ስሰማ እንዴት ደስ እንደሚል እስኪ በሉ። ወደ ማን ከመጡት? ብዙዎቹ በማን አመኑ? ባላዛር እህት ማርያምን ተከትለው የመጡ በክርስቶስ ብዙዎች ካመኑ ድንግል ማርያምን የተከተሉ ብዙዎች ምን ይሉ ነው? እሷን የተከተሉ ወላዲተ አምላክ ቅዱሳንን የተከተሉ የበለጠ ያምናሉ በክርስቶስ። እና መጣች፣ አለቀሰች። ወንድሜ ባልሞተ ነበር፣ አንተ በዚህ ኖረ ቢሆን አለችው። ወንድምሽ ይነሳል አላት። ሰው ሁሉ ሲያለቅስ ክርስቶስ በመንፈሱ ታወከ፣ አለቀሰ ይላል። ክርስቶስን በአደባባይ ሲስቅ አየሁት የሚል አንድም ሰው የለም። በወንጌል ሳቀ የሚል አልተጻፈም። አለቀሰ ግን የሚል ተጽፏል። ለይሁዳ አልቅሶለታል፣ ለኢየሩሳሌም አልቅሶላታል፣ ለአልዓዛርም አለቀሰ፣ እንባውን አፈሰሰ። አይሁድ ይህን ሲያዩ ሲያለቅስ ሲያዩት እንዴት ይወደው ይሆን ብለው ተገረሙ ይላል። ምኑን ስላፈሰሰ? ደሙን ስላፈሰሰ ግን እንዴት ይወደን ይሆን ብለዋል አላሉ። ለአልዓዛር ያልፈሰሰው እምባውን ነው፣ ለእኛ ያፈሰሰው ግን ደሙን ነው። አለቀሰ ክርስቶስ። በጣም የሚገርመው እዚህ ላይ አሁን ሰው ሲሞትብህ አታልቅስ አይባልም። አንዳንድ ሰው ሐዘን ሲደርስበት አታልቅስ ብሎ ሰው የሚያስጨንቃል፣ አጉል ምክር የሚመክር ማለት ነው። በደንብ ያልቅስ እንጂ ጥሩ ነው። ያስፈልጋል፣ አልቅሱ እሺ። እንደ ሐዘን አያደርስብን እንጂ ከደረሰ ቅዱስ ገድለ አዳም ላይ ምን ይላል? አዳም ቃየል አቤልን ገደለበት። ልጁ ሲሞት ሰውነቱ ተጨነቀ፣ አባበጠ፣ ተነፋፋ። አልቅሶ አያውቅም። ከዚያ በፊት ለቅሶም እንደሆነ አያውቅም። መልአከ እግዚአብሔር መጥቶ ቁጭ ብሎ አልቅሶ አሳየው ይላል። ሲያሳየው ለካ እንዲህ ነው ብሎ አለቀሰ። ውስጡ ያለው ሐዘን ቀስ በቀስ ቀለለል። ትናንትና እኮ በባህላችን አስለቃሾች ነበሩ አልነበሩ? ነበሩ። አስለቃሾች ነበሩ። በግጥም በምን እንደው ሐዘንን ፍንቅል አድርገው የሚያወጡ። አሁን ሰለጠንንና አስለቃሽ አያስፈልግም ማለት ሳይካትሪስት ጋር ትሰለፋለህ እየሄድክ ማለት ነው። እንዲወጣልህ መጽሐፍ ቅዱሳዊ ነው። ልብስ እያሳዩ ማልቀስ ማለት ክርስቶስ ከሞት እንደሚያስነሳው እያወቀ አለቀሰ። አይ አስነሳዋለሁ አታልቅሱ ችግር የለውም አላለ። ማልቀስ እንደሚገባ ሲያሳየን አለቀሰ። ወዴት ቀበራችሁት አለ። ወዴት ቀበራችሁት ሲል ማርታ ምን አለች? ጌታ ሆይ ከተቀበረ 4 ቀን ሆኖታልና ይሸታሃል አለችው ይላል። ምን ይልሃል? ይሸታሃል። አሁንም የምታስቸግረው ማርታ ነች። ተመልከቱ። እንደው ማርታ ቅድስት ነች። በሆነ በረከቷ ይደረብን። ማርታ የምትባይ ካለሽ ቅር እንዳይልሽ አደራ። እየወረድንባት አይደለ። ቃለ እግዚአብሔር ሲጎል እምነት ይጎልሃል። በክርስቶስ ታፍራለህ። መምህሩ መጥቷል ለማለት ታፍራለህ። ሊያስነሳው ሲል ደግሞ ይሸታሃል ትላል። ይሸታሃል ማለት ምን ማለት መሰለህ? ክርስቶስ በመዋዕለ ሥጋዌው በሶስት አይነት መንገድ ሰዎች ከሞት አስነስቷል። አንደኛ አሁን ያነበብነው አልዓዛርን ያስነሳበት ነው።
ሁለተኛ ወለተ ኢያኢሮስን ቤት ድረስ ገብቶ በተኛችበት ጣቢታ ሆይ ምን በይ ተነሽ ብሎ በተኛችበት አስነሳት ቤት ውስጥ እያለች። ሁለተኛ የአንዲት ሴት ደግሞ ልጅ ወጣት ልጅ በአስራዎቹ ዕድሜ ያለ ወጣት ልጅ ሞቶ ሊቀበር ሬሳውን ይዘው ሲሄዱ መንገድ ላይ እናትየው ከኋላ ወይኔ ልጄ እያለች እየጮች እያለቀሰች አስቁሞ አስነሳው። ቀባሪዎቹ እልል እያሉ ወደ ቤት ተመለሱ ማለት። ሶስተኛ ያስነሳው ማንን ነው? አልዓዛርን ነው። ከሞተ ስንት ቀን ይሆነው? ክርስቶስ በእነዚህ ሙት አነሳሶች ውስጥ ሊነግረን የፈለገው ነገር አንደኛ በዕለተ ምጽአት ምን እንደሚሆን ነው። አንደኛው ላይ ያስነሳው አባት ሴት ልጁን ያገኘው፣ ሁለተኛው ላይ ያስነሳው እናት ወንድ ልጇን ያገኘችው፣ ሶስተኛ ያስነሳው እህቶች ወንድማቸውን ያገኙት። በዕለተ ምጽአት አባት እናቱን ያገኛል፣ ልጁን ያገኛል፣ እናት ልጇን ታገኛለች፣ ወንድም እህቱን ያገኛል፣ እህት ደግሞ ወንድሟን ታገኛለች። ያንዴ ሲመጣ እንዴት እንደሚያስነሳ ከየዕድሜው አስነስቶ አሳየን ክርስቶስ። አንደኛ ነው። ሁለተኛ ሞት የተባለው ኃጢአት ነው። በኃጢአት መኖር ነው ሞት። እያንዳንዳችን በኃጢአቱ ስንኖር እንደ ሞትን ነው የሚቆጠረው። ንስሐ ስንገባ ደግሞ እንደ ተነሳ ነው የሚቆጠረው። የመጀመሪያዋን ያስነሳት ቤት ውስጥ ሆና ነው። ቤት ውስጥ ሆኖ የሞተ ሰው አለ። እሱ ማን ነው ካላችሁ ከቤተ ክርስቲያን ሳይጠፋ ግን የሞተ ሰው ነው። እያገለገለ እየዘመረ እየሰበከ እየቀደሰ ቤት ውስጥ ሆኖ የጠፋ ሰው አለ። እሱን ገብቶ ክርስቶስ ተነስ ብሎ ያስነሳዋል። ሁላችንም በቸርነቱ ያስነሳል። ሁለተኛ ከቤት ወጥቶ መንገድ ላይ ያለ ነው። ሊቀበር ማለት ከቤተ ክርስቲያን ወጥቶ ወደ ዓለማዊ ሕይወት ለመሄድ፣ ወደ ክህደት ለመግባት፣ ወደ ምንፍቅና ለመግባት፣ እግዚአብሔር የለም ወደ ማለት ለመግባት፣ ወደ ሱስ ለመዘፈቅ መንገድ የጀማመረው ሰው አለ። እናቱ ከኋላ እየተከተለች ምን ትላለች? ታለቅሳለች የተባለችው ቅድስት ቤተ ክርስቲያን ናት። ወይኔ ልጄ እያለች ትከተለናለች። ስንጠፋ ደስ አይላትም ቤተ ክርስቲያን፣ ታለቅሳለች። ይህንን ደግሞ ከመንገድ አስቁሞ አስነሳው፣ መለሰው። እወጣ ያልነውን ሰዎች ከመንገድ አስቁሞ ይመልሰን እግዚአብሔር።